ሰላም ውድ የኢትዮክሴል ቤተሰቦች፣ በዛሬው ቪዲዮአችን እንደ መጀመሪያ ቀን ኤክሴል ተጠቃሚ ብንሆን ቤዚክ የሚባሉትን ነገሮች እና አድቫንስ የሚባሉት ነገሮች ወይም ስክሪናችን ላይ ያሉትን አብዛኞቹ ነገሮች ለማየት እንሞክራለን። እዚህ ፊት ለፊታችን ላይ ያሉት ሜኑ ባሮች ምንድናቸው፣ ፈንክሽናቸው ምንድነው የሚለውን ለማየት እንሞክራለን። ስለዚህ ይሄ ለጀማሪዎች የተዘጋጀ ቪዲዮ ነው። ኤክሴልን የመጀመሪያችሁ ቢሆን ወይም ደግሞ ያን እየተጠቀማችሁበትም በየቢሮአችሁ ግን በደንብ እውቀቱ ከሌላችሁ ይሄን ቪዲዮ ተጠቅማችሁ ቤዚክ የሚባሉ ነገሮችን ስለ ኤክሴል እንድታውቁ ተብሎ እየተዘጋጀ ነው። በቀጥታ ወደ ትምህርታችን እንገባለን። ስለዚህ ማንኛውንም ኤክሴል ከፍታችሁ ኤክሰርሳይዝ ማድረግ የምትችሉት ነገር ነው። አፕሎድ ማድረገው ፋይል የለም ለዚህኛው። አድቫንስ ሲኖሩ ግን እናያለን ማለት ነው። እዚህ ጋር አሁን ሪሰንት የተከፈቱ ናቸው። ፌቨራይት ብዬ ባስቀምጠው እንደዚህ ያደረገ ያሳየኛል። ለምሳሌ እዚህ ጋር ኦፕን የምንለው አዲስ ፋይል አዲስ ኤክሴል ሺት እየሰራን አዲስ ለመክፈት ብንፈልግ ነው። እዚህ ጋር ደግሞ ኦፕን የምንለው ከፒሲያችን ላይ ከዚህ በፊት ሴቭ ያደረግናቸውን ፋይሎች ለመክፈት ስንፈልግ ነው። ሴቭ እና ሴቫስ ልዩነታቸው በጣም ሲምፕል ነው። ሴቭ እየሰራሁ ያለሁትን እዛው ላይ ሴቭ አድርገህ ጨምርበት ነው። አዲስ የሆነ ነገር ብጽፍ ነው። ሴቫስ ግን እንደ አዲስ ሌላ አዲስ ኤክሴል ሴቭ አድርግልኝ እስካሁን የሰራሁት እንዳለ ሆኖ ይሄንኑ ደግሞ በሌላ ፋይል ኔም ሴቭ ለማድረግ ነው የምንጠቀምበት። ፕሪንት ግልጽ ነው። ያው ፕሪንት አውት ማድረግ ስንፈልግ ነው። እዚህ ጋር ስኬሎች አሉ። በተለያየ ጊዜ ላይ ስለምንማራቸው ፕራክቲካሊ እናያቸዋለን። ስለዚህ በቀጥታ ወደዛ መሄድ እንችላለን። ሼር ማድረግ ብንፈልግ በኢሜይል ወይም ለብዙ ሰዎች ምናምን ማድረግ ብንፈልግ የሰራናቸው ነው። ኤክስፖርት ከዚህ ላይ የተወሰኑትን ፋይሎች አውጥተን ወደ ሌላ ፕላትፎርም ለማስገባት ብንፈልግ ነው። ወደ ዋናው ሜኑ ባራችን ስንመለስ ሆም ፔጅ ላይ በጣም ብዙ አማራጮች አሉ እንደምታዩቸው። እዚህ ከመጀመሪያዎቹ ለመጀመር ብንሞክር ያው ኮፒ ፔስት የሚደረጉ ፋይሎች ሲኖሩ ነው። እዚህ ጋር ራንደም ቴክስት ብጽፍና ኢንተር ብለው ዴን ፔስት ባደርገው ከዚህ በፊት የተደረጉትን ፋይሎች ፔስት ያደርግልኛል ማለት ነው። ስለዚህ በቀላሉ እቺኛዋ እዚች ጋር የምትታየውን ኮፒ ብላት እንደዚህ ሪንግ ያደርግበታል። እንደን እቺኛዋን ደግሞ በነካት ፔስት ያደርጋል። ግን ብዙ ጊዜ ኤክሴል ተጠቃሚ ከሆነን ሾርት ከቶችን ብንጠቀም አይ ፕሪፈር ሞር እየለመረው ስንሄድም ከኪቦርድ ይልቅ ወደ ከማውስ አጠቃቀማችን ከዚህ ይልቅ ወደ ሾርት ከት ነው የምንሄደው። ስለዚህ ይህንን ኮፒ ለማድረግ ከኪቦርዳችን ላይ ኮንትሮል ሲ እንደን ኮንትሮል ቪ እየነካን መሄድ እንችላለን። እዚህ ባዶ ቦታ ላይ ላድርግላችሁ ብናደርገው ፔስት እያደረገ የፈለግነውን ያክል ላይ ፔስት እያደረገልን ይሄዳል ማለት ነው። ይሄ ቤዚክ የሚባሉ ኖሌጆች ናቸው። እሱ ማወቅ ለምትፈልጉ ነው ይሄንን የምናወራው። ሌላኛው ፎንት ስታይሎችን፣ ሳይዞችን ከፍ ዝቅ ማድረግ ብንፈልግ የሚሉትን ነገሮች ነው እዚህ ጋር የሚያሳየን። ለምሳሌ ይሄንን ክሊክ አድርጌው ቤዚክ የሚባሉ ፎንት ሳይዞችን እየጨመረ ይሄዳል። ወርድ ላይም ስላለ ብዙዎቻችን እናውቃቸዋለን። እነዚህ ነገሮች ከከለር ጋር የተያዙ ናቸው። እነኚህ ባክግራውንዶቹን የቴክስቱን ከለር እንዴት እንቀይራለን የሚሉት ናቸው። ይሄ ቴክስቱን በቀኝ በኩል ላድርገው፣ በግራ በኩል መሀል ላይ ላድርገው። ለምሳሌ ታይትል ብንጠቀም እቺ የመሀለኛዋን የምንነካት ማለት ነው። ይሄኛው ወደዚህ ያደርገዋል። አሁን የምፈልግበት ጋር ስላላረኩት ነው ያልቀየረው። ስለዚህ እንዲሳረገው መሀል ላይ ያደርገዋል። እቺኛውን ስነጋት ቁጥር ለምሳሌ ስታንዳርዱ በዚህ በኩል ቢቀመጥ ነው ሪከመንድ ቢደረገው። ታይትል ከሆነ መሀል ላይ ነው። ጀስት ፕሌን ቴክስት ከሆነ ደግሞ ሌፍት ሳይድ ላይ ይሆናል። እነዚህ ነገሮች ሃይላይት ስናደርግባቸው ራሱ ያስጠጋል። ዝም ብዬ ማውሴን ሳረገው ያደርገዋል። መርጅ ኤንድ ሴል የሚለው አሁን ብዙ ነገሮችን ሴሌክት ባደርግና እንደዚህ ባደርግለት መርጅ ያደርገዋል እና ጽሁፉንም ሴንተር ያደርገዋል ማለት ነው። እንደዚህ አይነት እንትኖችን ራፕ ቴክስት ያደርጋቸዋል። ያልተስተካከሉ ነገሮችን የተበለሻሹ የተለያየ አይነት ፎንት ሳይዝ ያላቸውን ራፕ ካደረግነው በትክክል በዛኛው ፎንት ስታይል አድርጎ ያስቀምጥልናል ማለት ነው። እዚህ ጋር እንደ ኢንተረስቲንግ ፖይንታችን ምንድናት? ለምሳሌ እኔ ይሄንን ጻፍኩለት ከዛ እንደዚህ አይነት ከለር እንዲኖረው ከፈለግኩኝ እቺኛውን ክሊክ አድርግና ፔይንተር አለች እንደ ብሩሽ ነገር አለች ፎርማት ፔይንተር፣ እሷን ክሊክ አድርጌ ባመጣለት ወደ ወስዶብኝ ነው የኔ ኪቦርድ ነው ባደርጋት እኛን ብነካለት እና ፎርማት ፔይንተሩን ነክቼ ይሄንን ባረጋው በዚሁ ስታይል በዚሁ መርጅ አድርጎ ምናምን ተመሳሳይ ያደርገዋል።
ተመሳሳዩን ዲኮሬሽን ይሰጠዋል። ኦልሬዲ ለአንዱ የሰራ ነው መደጋገም አይጠበቅብንም ነው። እዚህ ጋር እንደምናየው ደግሞ እንትኖች አሉ ጀነራል የሚሉ ኦፕሽኖች አሉ። የምንጽፍበት ወይም እንትኑ ምን አይነት ነው ብር ምንጽፍ ከሆነ ይሄንን እንጠቀማለን፣ ከረንሲ ከሆነ ይሄንን እንጠቀማለን። እያንዳንዱ ነገሮች ላይ ስላለው በዛ መሰረት መሄድ እንችላለን ማለት ነው እንችላለን። ስለዚህ ይሄ በፐርሰንቴጅ ከሆነ ዶላር ያው እዚህ ውስጥ ካሉት ውስጥ መርጦ የተወሰኑትን ነው ሴሌክት የሚያደርግልን። እዚህ ጋር ሌላው ኢንተረስቲንግ ፖይንቱ ኮንዲሽናል ፎርማቲንጎች አሉ። ምን እናርገው? ለምሳሌ አሁን አስተማሪ ግሬድ እየሰራ ከሆነ ኤ ያመጡትን በአረንጓዴ እንዲያስቀምጥለት ከፈለገ ምን ይነካታል? ቴክስቶቹን ወይም ቁጥሮቹ ከዛ በላይ ከዛ በታች እንትን እያልን ያለን ግን ዱፕሊኬትድ የሆኑ ቫልዩዎችን አውጣልኝ ለማለት ምናምን በጣም ብዙ ስራዎችን ይሰራልናል። በዚህ መሰረት በፐርሰንቴጅም በአይከንም ማስቀመጥ እንችላለን። ኮንዲሽናል ፎርማቲንግ በጣም ብዙ ነው ያለው፣ እየሰራ ነው። ስንሄድ ወደፊት እናያለን። ቴብል ስንሰራ ነው እዚህ ጋር ያሉት ነገሮች ያው ሃይላይቱን ነው ማወራላችሁ። ኢንሰርት የምናደርገው ነገር ካለ ፎርማቶቹ የምንቀይራቸው ነገሮች ካሉ ሳይዙን የተለያዩ ነገሮች የምናደርግበት ካለ እዚህ ጋር መጨረሻ ላይ አሁን ለምሳሌ ፕሮቴክት ሺት ይላል። ይሄ ሎክ የምናደርገው ነገር ከሆነ ፎርሙላ ከሆነና በዛ ፎርሙላ መሰረት የኛ ቢሮ ውስጥ ያለ ሰው እንዲሰሩ ፋይሉን ሼር አድርገንላችሁ ከሆነና እንዳይነኩብን ከተፈለገ ፕሮቴክት ሺት ካደረግነው በፓስወርድ ይቆልፈዋል፣ ሎክ ያደርጋል፣ ማንም አይነካብንም ማለት ነው። ብዙ ጊዜ ሄድ ኦፊስ ያሉ ሰዎች ወደ ብራንቾቻቸው ወይም ታች ወዳሉ ሰራተኞች ሲልኩ እየተነካካ ይቸገራሉ ፎርሙላዎች። ይሄን ሎክ ካደረጉት ግን ማንም አይቀይርባቸውም። እዚህ ጋር ያሉት የሰሜሽን ምልክቷ ያው ደምሮ እንዲያስቀምጥ ነው። የማትስ ላይ ሰሜሽን ስለምትታወቅ እሱን ግን ካልፈለግነው አቬሬጅ ስራ ካውንት ምናምን ቤዚክ የአርትሜቲክ የምንላቸው ማትሶች እዚህ ጋር ያስገባልናል። ሌላው እዚህ ጋር የምታዩቸው አዲኖች አሉ። እንደ ክሮም ላይ አድ እንደምናደርገው ኤክሴልም ይሄ ነገሮች ይሄ ፊቸሮች ስላሉት ከኢንተርኔት ላይ ኦልሬዲ የተዘጋጁ እንደ ቴምፕሌት ሊያግዙ የሚችሉ ነገሮችን ከስራችን ጋር እያያዘ ማውረድ እንችላለን። ኢንተርኔት ይፈልጋል ለመጠቀም። በቦት መጥቷል። ቻት ጂፒቲ እና ኤክሴል አሁን አንድ ላይ ሊንክ አድርገዋል። ከቻት ጂፒቲ ላይ የፈለጋችሁን እንዲጠይቅላችሁ እኔ በራሴ ስላደረኩት ነው። እናንተ ላይ ላይመጣ ይችላል። ከፈለጋችሁ አዲን ላይ ገብታችሁ ቻት ጂፒቲ ኤአይ ያደረጋችሁ ሰርች ያደረጋችሁ የምትፈልጉትን መጠቀም ይችላችሁ። እንደየሰው ስለሚለያይ ነው። ሌላው ኢንሰርት ጋር ስንመጣ ፒቮት ቴብል አለን። ፒቮት ለሪፖርቲንግ በጣም አሪፍ ነው። ሰመራይዝ ለማድረግ እንዴት እንጠቀማለን የሚለው በሚቀጥሉ ቪዲዮዎቻችን እናያለን። ቴብሎች እንዴት ክሬት ይደረጋሉ፣ የሰራውን ኤክሴል ፒክቸር ለማስገባት ብቻ ከኤክስተርናል ነገር የምናስገባቸውን በሙሉ ኢንሰርት ሆም ታብ ላይ ነው የምናገኛቸው። እዚህ ፒክቸሮች እንዴት እናስገባለን፣ ከኦንላይን ማስገባት የምንፈልገው እንዲያስገባ እዚህ ጋር ሼፖች ናቸው። ቤዚክ ነገር ስለሆኑ ነው ብዙ ዲቴል ማልሰጣቸው። ፒቮት ቻርቶች፣ ስላይሰር አለ። ስላይሰር ለምሳሌ በተን ክሬት ማድረግ ብንፈልግ የስ ኦር ኖ የሚሉ ክሊክ የሚደረጉ ነገሮችን ብዙ አማራጮች አሉት። ስለ ስላይሰርም በደንብ ቪዲዮ ስለምንሰራ እናያቸዋለን። ሌላው ድሮ ነው። እነኚህ ከፔንስል ጋር ምናምን የተያዙ ናቸው። ቤዚክ የሚባሉ ፔይንት ምናምን አይነት ነገሮች ስለሆኑ ብዙም እነሱ ላይ ፎከስ አናደርግም። ይሄ ሌያውቱ ነው። ፒክቸራችን እንዴት ሌያውት ይሰጧል፣ ባክግራውንዱን ፔጆቹን ብሬክ አድርግልኝ በኤ4 ሳይዝ፣ በኤ5፣ በኤ6፣ በኤ2፣ በኤ1 እያደረገን የምናደርግበት ነው። የኤክሴል ዋና ኤክሴልነቱን ከሌሎች ኦፊሶች የሚለየው ነገር ምንድነው? ፎርሙላ መኖሩ። ማትስን ወይም እንደ ማትስ አይነት ፎርሙላዎች ይሰጠናል። እዛ ላይ መጠቀም እንችላለን። እንዲደምር ሪሰንት ፋይናንሻል ከሆነ የምንጠቀመው በጣም ብዙ በተለይ ከፋይናንስ ከባንክ ጋር የተገናኘ በጀቲንግ ላይ የምትሰሩ እነዚህ ተርሞች ተጠቀሟቸዋላችሁ። ሶ እንዳስፈላጊነቱ እኔም ቤዚክሊ ይጠቅማሉ ወይም ኢን አድቫንስ ሌቭል ላይ ይጠቅማሉ የሚሉትን ነገሮች እያየን እንሄዳለን። ባንኮች እንዴት ነው ትልልቅ ዳታዎችን ማኔጅ የሚያደርጉት፣ ኢምፖርት ኤክስፖርተርስ ከሂሳብ ጋር በተገናኘ ስራዎችን የሚሰሩ እንዴት ነው የሚሰሩት የሚለውን ለማየት እንሞክራለን ማለት ነው። እዚህ ጋር ሎጂክ ነው። ሎጂክ እንደምናውቀው ማትስ ላይ ያለው ሎጂክ ነው። ይሄ ኤንድ፣ ፎልስ፣ ኢፍ ኤረር የሚባሉትን ነገሮች ለማየት እንሞክራለን። ቴክስቶች አሉ፣ ዴት ሉክአፖች አሉት። እነኚህ ሉክአፖች በጣም ፓወርፉል ናቸው፣ ብዙ ናቸው በጣም። በምን አይነት ሚንስ እንጠቀምባቸዋለን የሚለውን ፕራክቲካሊ ስለምናይባቸው ቼክ እናደርጋለን። ኢረር ከመጣ እዚህ ጋር ቼክ ማድረግ እንችላለን። ግን አብዛኞቹ እዚህ ጋር የምታዩቸው ፎርሙላዎች በሾርት ከት ነው የምናያቸው። እዚህ የመጣ ምን አደረግ ከሆነ ሰዓት ይፈጃል። ስለዚህ
ሾርትከቶቹ በጣም ቀላል ናቸው። ከዚህ በተሻለ መንገድ ያሳዩናል። ሌላው ዳታ ነው። ዳታዎችን ለምሳሌ ከኤክስተርናል ቦዲ ማምጣት ብንፈልግ ፍሮም ፋይል ከሆነ ከሌላ ዳታቤዝ ላይ የምናመጣ ከሆነ ከኤስኪዩኤል፣ ከአክሰስ፣ ከአናሊሲስ ሰርቪሶች ላይ የተለያዩ አይነት ዳታቤዞች አሉ። ከእነሱ ላይ የምናመጣ ነው ከሆነ ነው። ከኦንላይንም ፈልጎ ለምሳሌ የአፍሪካ ሀገራትን እዚህ ኤክሴል ላስገባልኝ ብለው ከኦንላይን ላይ ቀጥታ ያስገባልኛል ማለት ነው። ኢትዮጵያ፣ አዲስ አበባ፣ ኬንያ፣ ናይሮቢ እያለ በቀላሉ ማግኘት እንችላለን ማለት ነው። ከአዘር ሶርስም ሊሆን ይችላል። ብቻ ከብዙ ነገሮች ላይ ዳታዎችን እንዴት እናስገባለን የሚለውን ነው የሚያይልን ማለት ነው። እዚህ ጋር ፊልተር አለን። ፊልተር ስናደርግ የምንፈልጋቸውን ፓርቶች ብቻ ሰርች ያደረግ እንድናወጣ ይረዳና እነኝንም ኢንዲቴል እናያለን። ዋቲፍ አናሊሲስ ምንድነው? ፎርካስቲንግ ምንድነው? ለምሳሌ የ4 ዓመት ዳታ ቢኖረኝ 5ኛው ዓመት ምን ሊሆን ይችላል የሚለውን በዋቲፍ አናሊሲስ መስራት እንችላለን። እዚህ ጋር ላይ 3 ኦፕሽኖች አሉ። ሴናሪዮ ማናጀር፣ ጎል ሴከር እና ዳታ ቴብል የሚሉ አሉ። እነኚህ ነገሮች አንድ ባንድ ስለምናያቸው ግልጽ ሆኖላችኋል። ሪቪው የሚያደርጉት በአብዛኞቹ የሪቪው ፓርቶች ላይ ያሉት ከእይታችን ጋር ወይም እዚህ ቪው ከምንለው ኦፕሽን ጋር ይገናኛል። ያን ባይ ዲፎልቱ ስለምንጠቀምባቸው ብዙ ዌል ከስተማይዝድ ሆኖ ነው እኛ ጋር ይመጡት። እንዴት ሎክ እናደርጋለን፣ እንዴት ወርክሺቱን ሴሏን ብቻ አይተው ብቻ እንዲመልሱ ማድረግ ምናምን የሚሉት ነገሮች ናቸው። እነኚህ ፔጅ ብሬኮች ምናምን ናቸው። ቅድም እንዳልኳችሁ ሳይዞቹ መጨመር መቀነስ ብንፈልግ ዙም ኢን ዙም አውት እያደረግን ማየት ብንፈልግ አይነት ኦፕሽኖችን ያሳየናል ማለት ነው። ስለዚህ የተለያየ እንትኖች አሉት። ዳታ ስትሪመርስ እነኛ አሁን ሜቢ እናንተ ኤክሴል ላይ ላታገኟቸው ትችላላችሁ። ከስተማይዝ ሊሆኑ የሚችሉ ነገሮች ናቸው። ፓወር ፒቮት ቅድም ያልኳቸው የፒቮት አይነቶችን በኬፒአይ በምናምን አውጥቶ ያሳየናል። እነኚህ አድኦን የሚደረጉ ነገሮች ናቸው። ዴቨሎፐር ኦፕሽኑን ኦን አድርጋችሁት ነው። ኤአይ ጋር እዚህ ጋር ሊንክ ስላደረግኩት ነው የኔን። እናንተ ኤዲት እንዲያደርግ አሲስት እንዲያደርግ ከፈለጋችሁ ያንን ማስገባት ትችላላችሁ። በተረፈ አብዛኛውን ኤክሴል ፓርቶች ለማየት እንሞክራለን። እዚሁ ጋር እቺኛውን እናጥፋቸውና እንደነበሩ ብናደርጋቸው ይሄንን ይመስላሉ። ልክ እንደዚህ አርጋ ብሩሽ አርግልኝ ብለው ይሄንን ቀባልኝ ብለው ይሄው ኖርማል ያደርገዋል። ምሳሌ ይሄንን ፋይል ሴቫስ ብለው ሴቫስ ላይ ያመጣልናል። ከዛ ብዙ ጊዜ እቺኛዋ ዊንዶውስ 7 ላይ ተጠቅመን ስለነበረ የተቀየረ ይመስላል፣ ግን ያው ነው። ያው ብሮዝ የምትለውን ስንነካት ያመጣልናል። ይሄ ኤክሴል ፋይል መሆኑን ማረጋገጥ ይኖርብናል። ተረፈ ሴቭ አድርገነው እንወጣለን። ይሄንን ይመስላል የቤዚክ ኤክሴል ስራው። ስለዚህ እኔ የምጠቀመው 2019 ነው ለማስተማር የምጠቀመው። 2021 አለ 23 ላይ ይሄዳል። ከዛ በታች ያላችሁ 16ም አለ። በተቻለ መጠን ግን አፕግሬድ አድርጉት። አንዳንድ ፈንክሽኖች ሊሚትድ ሊሆኑ ይችላሉ። ቨርዥን ወይም ባላችሁበት የሶፍትዌር ሌቭል ላይ ኦፊስ ሌቭል ላይ 2016 2013 ላይ ሊሚት እንዳይሆኑባችሁ 19 የብዙ ሰው ነው ብዬ ስለገመትኩኝ ነው ያንን የምጠቀመው እንጂ አድቫንሶቹ እና 21 ጋር የሄድኩኝ ያሳያችኋለሁ። 21 ለአዳዲስ ነገሮች ምን መጡ የሚሉትን ያንን ያደረገን እናያለን። ስለዚህ ጥሩ ቆይታ እንደሚኖር እንገምታለን። በርካታ ቪዲዮዎችን ከቤዚክስ ከአድቫንስ እያየን እንሄዳለን። የተለያየ ቢሮዎች ላይ የምትሰሩ በተለያየ ሴልስ ላይ ያላችሁ ማኔጅ የምታደርጉት ነገር ካለ ፕሮጀክቶች ላይ ፕሮግረሶችን ማኔጅ ማድረግ የምትፈልጉ በቀላሉ በጣም ብዙ ሰው የሚሰራቸውን ነገሮች ሬጂስትራር ላይ የምትሰሩ ከሆነ እነኚህ ሲስተሞች ተጠቅማችሁ በቀላሉ ማኔጅ ማድረግ እንችላለን ዳታዎቻችንን። ኤክሴል በጣም ፓወርፉል አፕ ነው። በጣም ገና ያልተነካ ነው። በጣም ብዙ ነገሮችን በየቀኑ ነው ራሳችሁን አፕግሬድ ማድረግ ያለባችሁ፣ አፕዴት ማድረግ ያለባችሁ። በየጊዜው ነው ኤክስፐርቶቹ ማይክሮሶፍት ፎርሙላዎችን ክሬት እያደረገ የሚለቅ። በፋይናንስ ዘርፍ ለምሳሌ ያለውን በሙሉ አውቄው ጨርሻለሁ ማለት አንችልም። በሌላውም እንደዚህ በተለያዩ ፓርቶች ላይ በፕሮጀክት ላይ ሊሆን ይችላል፣ የተለያየ ቦታ ላይ ያላችሁ ይሄንም በየጊዜው ራሳችን አፕግሬድ ማድረግ ይኖርብናል። ስለዚህ ጥያቄዎች ካላችሁ እቀበላለሁኝ። በዚህ ዘርፍ ላይ ነው የምሰራው፣ ይሄንን ስራልኝ የምትሉ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አመሰግናለሁ። ከቪዲዮቹ ጋር ኡስማን ነኝ አብራችሁ የቆየሁት። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።